ከሰንበቴሽ ይልቅ አደላሽ ለድርሽ ከሰንበቴሽ ይልቅ አደላሽ ለድርሽ ከሚያበላሽ ይልቅ አደርሽ ለመቃብርሽ ወዮልሽ። ያ በሽተኛው እንዲነሳ የወጣቶቹ ጽኑ ፍላጎት። በዛ ላይ መተኛት የለብንም። ከአልጋችን ላይ ተነስተን ወደ ክርስቶስ መምጣት አለብን ማለት ነው። ቤተክርስቲያኒቷ ዲኮር ከማድረግ ይልቅ ለቤተክርስቲያኒቷ ሰው ሆኖ መሰራት። ጥበብ መገኛ ወዴት ነው ይላሉ አባቶቻችን ማለት ነውና ይሄ ስለ ጥበብ የተነሳው ሰፊ ሐሳብ ነው ያለው። በመንቀፍ ውስጥ ያለ የኛን ህይወት በስፋት የሚኮረኩርና በተለይም ደግሞ ከክርስቶስ መተፋትን ሲመጣ መዳን የሌለበትን የመጨረሻ ፍርድ የምናገኝበት ነው። ይህ መጽሐፍ ሁለት ክፍሎች እንዳሉት ይናገራል። አንደኛው ክፍልና ሁለተኛው ክፍል። አንደኛው ክፍል ግን በቀደም እንዳየኑ ይመስላልና ሁለተኛው ክፍል ላይ እስቲ ዋና ዋና ነጥቦች የምንላቸው ምንድናቸው የሚሉት? እንግዲህ አንባቢ ከመጀመሪያ ክፍል በጣም ሰፊ ትምህርት እንደሚማርበት ነው ያየነው። ከኛ የበለጠ ደግሞ ሰው በተሻለ እይታ የሚያይበት ሁኔታ ይኖራልና አንድ ግጥም ግን ሳላነብ እቺ ያሳዝናል የምትል ሁለት መስመር ነች እና ጻፊው በጣም በሚገርም ሁኔታ ነው። ምን ይላል? ከሰንበቴሽ ይልቅ አደላሽ ለድርሽ ከሰንበቴሽ ይልቅ አደላሽ ለድርሽ ከሚያበላሽ ይልቅ አደርሽ ለመቃብርሽ ወዮልሽ ይላል ማለት ነው። ይሄ እንግዲህ እኛ የቱን ትተን የቱን እንደምንይዝ በዚህ በተለይ በአሁን በፖለቲካውን በምንም የሚለውን የሚያስረዳ ነው። ክፍል 2 ላይ እንግዲህ ስብከቶች ናቸው። እነዚህ ስብከቶች ከመጽሐፍ ቅዱስ የተወሰዱ ናቸው። አንድ ስብከት ከአንድ ሰዓት በላይ ጊዜ ሊወስድ ይችላል። ግን ጸሐፊው ያነሳበትን ሁኔታ ነው እኛ የምናየው ማለት ነው። ሌሎች ደግሞ ለመምህራንም ለቤተ ክርስቲያን ሰዎች፣ ለአገልጋዮች፣ ለካህናት፣ ለዲያቆናት የሚጠቅም ነው። ይሄ ማለት ለሚያስተምሩትም ለሚማሩትም የሚጠቅም ነው። አንድ አንባቢም አንብቦ የሚረዳበት ነው ማለት ነው። ራሱ ስብከትን በጽሁፍ በመጻፍ ማለት ነው። እና ስለዚህ የመጀመሪያ ክፍል ወደ እኔ ኑ የሚል ነው። ወደ እኔ ኑ የሚለው እንግዲህ በዚህ የማቴዎስ ወንጌል ምዕራፍ 11 ከቁጥር 28 እስከ 30 ላይ የሚገኝ ነው። እንደው እንትኑ ንባቧን ብቻ ላንብብ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬ በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ እረፍትን ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነው ይላል። አጠቃላይ ይሄን ነው የሚያብራራው መምህራችን ማለት ነው። እና ወደ እኔ ኑ ይላል። ወደ እኔ ኑ እንግዲህ በጊዜው ፈሪሳውያን ጸሐፍት ነበሩ እዛ የሚኖሩት እና እነዛ በዚያን ጊዜ የነበሩት ከፈሪሳውያን አገዛዝ ከፈሪሳውያን ራሳቸውን ከፍ ከፍ አድርገው የማያደርጉትን እነሱ በጣታቸው እንኳን አይነኩም ይላል። ሰዎች ላይ ግን ጫና ያደርጉ ነበረ። እነሱን ትታችሁ ወደ እኔ ኑ እያለ ያስተምራቸው ነበረ ማለት ነው። እና ይሄ እንግዲህ በክፍል ከፍሎ ነው የሚያስተምረው። ሸክማቸው የከበደ ሁሉ ወደ እኔ ኑ እያለ ሸክም የከበደ ወደ ማን መሄድ እንዳለበት ማየት አለበት። አሁን ሰው በእውቀቱ በገንዘቡ በንብረቱ የሚመካበት ጊዜ ስለሆነ ግን እኛ ያውም ደግሞ ማለት ሁላችሁም ወደ እኔ ኑ ነው ያለው። ሁላችሁም እገሌ ብለው አልተናገረም ማለት እኔም አሳርፋቸዋለሁ ወደ እረፍት ወደ ሆነ እንግዲህ እረፍታችን ክርስቶስ ነው። እኛ ማለት ወደ እግዚአብሔር መሄድ እንዳለብን እንደውም ሉቃስ ወንጌል 10:22 ላይ ሁሉ ከአባቴ ዘንድ ተሰጥቶኛል ይላል። ሁሉም መስጠት ሁሉም ማድረግ የሚችል እሱ እንደሆነ ያሳያል። ነፍሴ በሌሊት ትናፍቃለች ይላል ኢሳይያስ ማለት ነው። እና እንግዲህ ኢሳይያስ በዚያ ዘመን ሆነ እግዚአብሔር እንዴት ይናፍቅ እንደነበረ ማለት በመንፈሴም በውስጤም ወደ አንተ ትገሰግሳለች ይላልና ይሄ እንግዲህ ወደ ማን መሄድ አለብን? ወደሚያሳርፈን ወደ ክርስቶስ መገስገስ እንዳለብን የሚያስተምር ነው። ቀንበሬን በላያችሁ ተሸከሙ ይላል። ቀንበሩ የተባለው ትምህርቱን፣ ሕጉን፣ ትእዛዛቱን፣ አስተምሮን ሁሉ በአጠቃላይ ክርስቶስን ፈለግ ተከተሉ ስለሚል እሱን ያዙ የሚል ነው። እንግዲህ ያው ወደ ስብከት እንዳንቀይሩ ሀሳቡን ማለት ነው። እና ከኔ ተማሩ ይላል። ምክንያቱም እሱ ሁሉን ያስተማረ ክርስቶስ ስለሆነ ማለት ስለዚህ እኛን የሚያስተምረን አሪያችን ክርስቶስ ነው ሁሉን ነገር ያደረገ ማለት ነውና በእንደዚህ አይነት ከፋፍሏል የመጀመሪያ ክፍል ማለት ነው። እኔ
የዋ በልቤም ትሁት ነኝና ይላል። ለመንግስቱ መራራት እንዳለብን ትሁት የሆነ ክርስቶስን ሁሉን ነገር ያሳየን ክርስቶስን እንደውም በመጨረሻ የሞተልን ክርስቶስን እሱን መከተል እንዳለብን የሚያሳይ ክፍል ነው ማለት ነው። ይሄ እንግዲህ የመጀመሪያ የስብከት ክፍሉ ማለት ነው። በውስጡ ግን በጣም ሰፊ ሀሳብ ይተነትናል። ክርስቶስ ቀንበራችንን ተሸከመ ስንል ምን አይነት ቀንበር ነው? እኛንም እሷን ቀንበራችንን ማለት መከራችንን ብቻ አይደለም፣ እኛንም ቀንበራችንን ማለት መከራችንንም ነው። ሁለት የተሸከመው እስከነ ችግራችን እስከነ ኃጢአታችን ተሸክሞናል የሚለውን ያነሳል እና በአጠቃላይ ወደ እኔ ኑ የሚለው የሚደመደመው እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔ በእናንተ እንዳለው በዚያ ቀን ታውቃላችሁ ይላል። ስለዚህ እሱ በአባቱ አለ፣ እኛ ደግሞ በሱ አለን። ምክንያቱም እሱ ህይወቱንም ስጋ እኛን ሆኖ አሳይቶናል ማለት ነው። እሱን እንድንሆን ያው እንግዲህ የኛ ሃይማኖት ምንድነው? እግዚአብሔርን የመምሰል ህይወት አይደል? ስለዚህ ይሄን እንድንሆን የሚያስረዳ ክፍል ነው። ሁለተኛ ክፍል ኃጢአት ተሰረየችልህ የሚል ነው። እዚህ ላይ እንግዲህ አንተ ሀሳብ ተጨምርበታለህ። ይሄ በጣም ሰፊ በተለይ ለወጣቱ የሚያስተምር ነው እና በዚህ ዘመን ቤተክርስቲያን ብዙ ስራ ትሰራለች። በግለሰብ መምህራን አባቶች ይሰራሉ ማለት ነው። ይሄ አሁን ምንድነው ባለፈም ያየነው አትፍረድ ከሚለው ጋር ራሱ የሚያያዝ ነው ማለት ሰው እንዴት እንደሆነ ማለት ነው እና ኃጢአት ተሰረየችልህ ያለው ቤት ውስጥ ሆኖ ክርስቶስ እያስተማረ እየመከረ ባለበት ቦታ ይላል እና ከሰዎች ብዛት የተነሳ ሰዎች ወደሱ መቅረብ አልቻሉም። አንድ ሽባ በአልጋ ላይ የተኛ ሰው ወደሱ ለማቅረብ ሲያቅታቸው ጣራውን ከፍተው ወደሱ አወረዱት ይላል። 4 ጓደኛሞች እና አውርደው ክርስቶስ ምን አለ? ያን ሽባ የእምነታቸውን መጠን አይቶ ነው። አንደኛ የጓደኞቹን፣ ሁለተኛ የሰውየውን ፍላጎት በዚያ ጣራ ከፍተው ወደሱ ሲያመጡ ምን አለ? ምን አለ? አንተ ሰው ኃጢአት ተሰረየችልህ፣ ተነስተ አልጋን ተሸክመ ሂድ ነው ያለው ማለት ነው። አሁን ሰዎች ማለት ነው ይሄ ስለምን ይሳደባል አሉት። ጻፍት ፈሪሳውያን በጊዜው ያነበሩት ምን ይላል? ይህ ሰው ስለምን እንደዚህ ያለ ስድብን ይናገራል አለ ማለት ነው። እግዚአብሔር ግን ይሄን ነገር የነሱን ሐሳብ አውቆ በእውኑ ጥያቄ ጠይቃቸዋል። እንደውም ኃጢአት ተሰረየችልህ ነው ወይስ አልጋን ተሸክመ ሂድ የሚለው ይከብዳል ይላቻል። የቱ ነው የሚቀለው ይላል ማለት ነው። እና እነሱ አሁን ስለ ሰውየው መዳን ሳይሆን እሱ አሁን እንዴት እግዚአብሔር ነው ይሄን ማድረግ የሚችለው እንጂ እሱ ሰው ሆኖ እንዴት ይሄን ያደርጋል የሚለውን ነው። እና በአጠቃላይ ከዚህም በሰፊ ትምህርት የምንማርበት ነው። በክፍል እንደውም 6 ዋና መንፈሳዊ ነገሮች እናገኝበታለን ብሎ ያሳያል ማለት ነው። በዚህ ክፍል ላይ ሁሉንም ማንሳት ስለማንችል አንደኛ ሽባው የተኛበት አልጋ እኛውን አብዛኞቻችን ማለት ነው የተኛንበት ነገር ላይ የተቀመጥንበት ነገር ላይ ሀሳባችን ጥለናል እና ይሄ አሁን ያ አልጋ ማለት ኃጢአት በደል ማለት ነው ዞሮ ማለት ነው እና በዛ ላይ መተኛት የለብንም። ከአልጋችን ላይ ተነስተን ወደ ክርስቶስ መምጣት አለብን ማለት ነው እና ወጣቶቹ ይዘው ሲመጡ ፍላጎት ነበረው የመዳን እና መጥቷል እንጂ አትውሰዱኝ ማለት ይችል ነበር ማለት እና ከአልጋችን መነሳት እንዳለብን ያስረዳል እዚህ ቦታ ላይ ማለት ነው እና ባሪያ የሚያረጉን የአብዛኞቹ ኃጢአተኝነታችን እንደሆነ ኃጢአት ሰውን ባሪያ ያደርጋል፣ ሽባ ያደርጋል የሚለውን ያስረዳል ማለት ነው። ሌላ ታላቅ ፍላጎት ደግሞ መሻት፣ የሰውየው መሻት ማለት ነው። ሁለተኛ ላይ ደግሞ ሶስተኛ ላይ ታላቅ እምነት የሰዎቹ የአራቱ ጓደኞችና የሰውየው እድናለሁ ብሎ ማመኑ ጣራን ከፍቶ ደግሞ ወደ ክርስቶስ መጠጋት ማለት ነው እና ታላላቅ ባልንጀሮች ጓደኞች ማን ላይ መጠጋት እንዳለብን የሚያሳይ ነው። ያሉን ጓደኞቻችን ወደ ክርስቶስ ይዘውን ይመጣሉ፣ እኛስ ፍላጎት አለን ወደ ክርስቶስ ለመምጣት የሚለውን የሚያስረዳ ክፍል ነው። ታላቅ ማጉረምረም ደግሞ በዚያ ጋር ደግሞ በእኛ መዳን ብዙዎች አይደሰቱም። የሚገርም ነገር ማለት ነው አይደል? አሁን ባለው ሁኔታ ራሱ አንድ ሰው ሀብት ሲኖረው ንብረት ሲኖረው እውቀት ሲኖረው ብዙ ሰዎች ይቀናሉ። መንፈሳዊ ቅናት ሳይሆን ስጋዊ ቅናት ማለት ነው። እሱም ብቻ አይደለም፣ ድነት ለተደረገላቸው እንኳን እልል ብሎ እግዚአብሔርን የሚያመሰግን የለም ማለት ነው እና እዚህ ጋር እነዛ ፈሪሳውያን እንግዲህ ምን ሲሉን የእሱን መነሳት አልጋውን ተሸክሞ መሄድ አላስገረማቸው ማለት ነው። እነሱ ስለ ሕግ ማለት እንደውም ክርስቶስ ብላቸዋል ማለት እነዚህ ሕግን የማይፈጽሙ ሰው ላይ ግን ሕግን የሚጭኑ ስለነበሩ ማለትና በመጨረሻ ላይ ታላቁ እግዚአብሔርን ያስረዳል ማለት ታላቁ እግዚአብሔር ማለት እግዚአብሔር ሁሉም ማድረግ ኃጢአት ጠፋችልህ ኃጢአት ተሰረየችልህ የሚል አልጋን ተሸክመ ሂድ የሚል እግዚአብሔር መሆኑን ያነሳል። በመጨረሻ በግጥም ይዘጋዋል። አስረሽ ምጪው የሚል ግጥም አለው እንደውም ማለት ነውና
ታሪኩ ላይ በጣም መሰረታዊ ያስቀመጣቸው ነጥቦች ያው እንግዲህ ምናልባት ተመልካቾቻችንም መጽሐፉ ቢያነቡት አንድን ስብከት በድምጽ ሊሰሙት ይችላሉ፣ በአካል ተገኝተው ቤተክርስቲያን ሊሰበኩ ይችላሉ፣ በመጽሐፍት ደግሞ እንደዚህ ተቀነባብረው ተቀምጠዋልና ምናልባት ወጣቶቹ አሁን በዘመናችን ያጣነውን ነገር ከነሱ እንድንማር ወደ ኋላ ይመልሰናል። ምክንያቱም በዚህ ቅፍርናሆም ላይ በተከናወነው ታሪክ ውስጥ አንደኛ ያ በሽተኛው እንዲነሳ የወጣቶቹ ጽኑ ፍላጎት መሸከምን መቻል፣ አሁን ቤተክርስቲያን የጎበጠችበትን ቦታ ላይ አቅንቶ ለማሻገር የሚጥር ወጣትን የምትፈልግበት ዘመን ላይ ነው ያለችው። ይሄ ለማድረግ ለምሳሌ ቤተክርስቲያኒቷ ዲኮር ከማድረግ ይልቅ ለቤተክርስቲያኒቷ ሰው ሆኖ መሰራትን ለምሳሌ ብዙ ጊዜ ታቦቱ ሲሄድ ምንጣፍ ተሸክመው እጆቻቸው እስኪደማ ድረስ የሚያደርጉት ለእግዚአብሔር ክብር ራሳቸውን የሚሰጡ ማደግ መቻል አለበት። ያ ራስን ደግሞ በመስጠት ውስጥ ማደግ የሚገባበት ምክንያቱም ሰዎችን ከመከተል ይልቅ ክርስቶስን መከተል ክርስቶስ ይመሰክራል። ታላቅ እምነት የተባለው የዛ ህመምተኛ ጽኑ ፍላጎት ለመዳን ጽኑ ፍላጎት መሻቱ ብቻም ሳይሆን የነሱ ደግሞ ፈጽሞ ፍላጎት መሸከም ወደ ቤተክርስቲያን እስኪድን ድረስ እስከ መጨረሻው ድረስ ማብቃት። የኛ ጓደኞቻችን ማን ናቸው? ወዴትስ ነው የሚመሩን? አሁን ክርስቲያን ተብለን መጠራት ወይም ከእናት ከአባት ከመውረስ ባሻገር ደግሞ በህይወት ሊገለጽ የሚችል ለጓደኞቻችን አርአያ ቤተክርስቲያን በፈረሰባት በኩል ቆመን ነገ ትውልዱ ሊሻገርበት የሚችል ድልድይ እንገነባለን ወይ? አንድን ታሪክ ሲመጣ ከመጽሐፍ ቅዱስ ውስጥ ወይም በስብከት ውስጥ ሲተላለፍ ቅድምም ባለፈውም ክፍልም እንዳነሳ ነው ታሪኩን ነግሮ ከመሄድ ባሻገር መልእክቱ ምንድነው ብለን ወደ ራሳችን መውሰድ ነው እና መደጋገፍ፣ ባልንጀርነት የሚሉት ለምሳሌ አንድ ሰው ሲኖረው ሁሉም ሰው ጓደኛው ነው። ይሄ ከዚህ ይልቃል። በበሽታው ውስጥም ከሷ ለመለየት በህመሙ ውስጥ ምክንያቱም አንድ ሰው በደዌ በኃጢአት ሲጠፋ አጠንክሮ ወደ ቤተክርስቲያን ማምጣት ደግፎ አበርትቶ ሙሉ ሰው እስኪሆን ድረስ ማቆም ከዛ በሱ ውስጥ ያለ እምነት ደግሞ የጓደኞቻቸውን ታላቅ እምነት ተብሎ ተብራርቷል። የሱ ብቻ አይደለም የነዛም ነውና ከሁሉም ሰው ይሄ እንደሚጠበቅ ጽኑ መልእክትን ይዞ ይሄዳልና ወደ ቀጣዩ ብናልፍ ይሻላል። ሰፊ ነው ማለት ሰው አንብቦ መምህሩ እንደ መምህሩ ብዙ ታሪክ ሊጨምርበት ይገባል። ያው እነ ፊልጶስ ናትናኤልን እንዴት እንዳመጣ ቅዱስ ዳዊት ወደ እግዚአብሔር እንሂድ ባሉን ጊዜ ደስ አለው። እንግዲህ የቅዱስ ዳዊት ጓደኛ ሊሆን ይችላል የጠራው ማለት ነው እና ብዙ ከዚህ ጋር የሚሄዱ ታሪኮች ስላሉ በብዙ አይነት ታሪክ ራሳችንን ማስተማር እንችላለን። ሁለተኛው ሶስተኛው ተጠንቀቁ የሚል ነው። ይሄ እንግዲህ የጠቀሰው ማቴዎስ ወንጌል ምዕራፍ 24 በአጠቃላይ ማቴዎስ ወንጌል ስለ ምጽአት የሚነገር ነው። ይሄ ትምህርት በደብረ ዘይትና በጳጉሜ ጊዜ በእኛ ቤተክርስቲያን አሁን የክረምት ወቅት ስለሆነ በክረምትም የሚሰጥ ትምህርት ነው። ሰፊ ትምህርት ያለው ነው። ያው ክርስቶስ ተጠንቀቁ፣ ተጠበቁ፣ ተዘጋጅታችሁ ኑሩ፣ ያቺን ቀን የክርስቶስን መምጫ ቀን የሚያቅሰው የለም እያለ ሰፊ 14 ምልክቶች ተጠቅሷል በዚህ በማቴዎስ ወንጌል ምዕራፍ 24 ላይ ማለት ነው። የክርስቶስ መምጣት ምልክቶች ማለትና በዚህ ክፍል ላይ ግን መምህራችን ወይ ደግሞ ጸሐፊው ቀኑን አታውቁም እና እንዴት መጠንቀቅ እንዳለባችሁ እንዴት መጠበቅ እንዳለብን ክርስቶስ ያስተማረውን ነክቶ መጠበቅ እንዳለብን ያስረዳበት ክፍል ነው። ይሄ እንግዲህ በተለያየ አይነት ምሳሌ ለምሳሌ እንድንጠነቀቅ ምን እናድርግ ብሎ በርዕስ ያስቀምጣል። የመጀመሪያው የባለጸጋውን ገበሬ ምሳሌ ማየት። ባለጸጋው ገበሬ በዚህ በሉቃስ ወንጌል ምዕራፍ 12 ላይ ያነሳል። እሱም ማለት ነው ያው በቃ ነፍሴ ሆይ እንደፈለግሽ ዘና በይ አይደል ሀብቱ ንብረቱን ወይ ደግሞ እህሉን በጎተራ ሞልቼልሻለሁ የሚል ያ ባለጸጋ ማለት ነው፣ ያ ገበሬ ማለት ነው። ነገር ግን ጌታ ምን አለ? በዚያች ሌሊት ነፍስን የሚወስዱ ደጅ ላይ ቆሟል ብሎታል ማለት ነው። እና ለረጅም ህይወት ሳይሆን ለአጭር ህይወት ሲያስብ ነበረ ማለት ነው። እና ከዚህ መማር እንደዚህ ሰው እንዳንሆን መጠንቀቅ እንዳለብን እንደገና ደግሞ የሰነፎቹና የልባሞቹ ቆነጃጅት በተለይ ከአገልጋዮች ጋር የሚሄድ ነው ይሄ ማለት ነው። ያነሳበት አውድና ያነሳበት ሀሳብ ማለት እነዛ አምስቱ ተዘጋጅተው የጠበቁ ናቸው። ጠቢባን የተባሉት ማለት አብዳን የተባሉት ደግሞ ዘይታቸውን ሳያዘጋጁ እንዲሁ ዝም ብሎ ማሰሮውን ወይ ደግሞ የመብራቱ ማብሪያውን ብቻ ይዘው ቁጭ ብሏል። እና ሌሊት ሙሽራው ሲመጣ እንግዲህ እነዛን ሊጠይቁ ሄዱ ማለት ነው። በአገልግሎት እንደነዚህ አይነት ነገር መኖር እንደሌለበት ተዘጋጅተን ቅድም እንዳልከው እነዛ ምንጣፍ የሚያነጥፉ ወጣቶች ማለት ነው ወደ ህይወት ደግሞ ቢመጡ የበለጠ እንዴት አብረው ይሄዳል አይደል? ንስሐ ቢገቡ ስጋው ደግሞ ቢቀበሉ ማለት ነው። ስለዚህ በአገልግሎትም አንድ ዲያቆን ሊቀድስ ይችላል፣ አንድ ካህን ሊቀድስ ይችላል፣ አንድ ምእመን ቆሞ ሊያስቀድስ ይችላል። ግን ማስቀደሱ መቀደሱ ብቻ ህይወት አይደለም።
ንስሐ ገብቶ ስጋው ደሙን ተቀብሎ ያ መሄድ ነው ማለት ነው። እነዚህም አሁን በዚያ በሰርግ ቦታ መገኘት ብቻ አይደለም፣ ለሰርጉ የሚገባውን ለሙሽራው የሚገባውን ነገር ዘይቱን መብራቱን ይዞ መገኘት የሚለውን ነገር ለአገልጋዮች በተለይ በጣም ሰፊ ሀሳብ የያዘ ክፍል ነው ይሄ ማለት ነው። ሁሉም የራሱን ድርሻ መወጣት እንዳለበት ያስረዳል። እንግዲህ ሰው በክርስቶስ ፍቅር መሳብ እንዳለበት ያስረዳል። ሌላው እንዴት ጥንቁቅ መሆን እንዳለብን ብሎም ደግሞ የሚያስቀምጣቸው ክፍሎች አሉ። እንግዲህ አንባቢያን ከግጥሙ ጋር አንድ ላይ ንፋስን መከተል ይላል። እንደውም ማለት ግጥሙ ንፋስን መከተል እንደው የማይረባውን ነገር መከተል የሚል ነው። ግጥሙን እንግዲህ ሲያነቡት ሰፊ ነገር ያገኙበታል። ሌላው አራተኛው ሰውም ጊዜውን አያውቅም ይላል። ይሄ እንግዲህ ካለው ጊዜ አንጻር በጊዜያችን እንዴት መጠቀም አለብን የሚለውን የሚያስረዳ ነው። በጊዜያችን በተለይ በመንፈሳዊና በስጋዊ ህይወታችን አሁን ሰው በስጋው ጊዜውን ተጠቅሞ እንዴት ስጋውን ማሸነፍ እንደሚችል ማወቅ መረዳት አለበት። በጊዜው ሁሉ ነገር በጊዜ ለመዘርጋት ጊዜ አለ፣ ለመሰብሰብ ጊዜ አለ፣ ለመወርወር ጊዜ አለ፣ ያን የወረወሩትን ለማንሳት ጊዜ አለ ይላሉ አባቶች ማለትና ለሁሉ ጊዜ አለ ብሏል ጠቢቡ ማለት ነው። ይሄ የሚገኘው መክብብ 9:12 ላይ ነውና ሰው ጊዜውን አያውቅም ይላል። ጊዜው እንደ መንፈሳዊ ጊዜያችን አውቀን መሄድ እንዳለብን፣ እንደ ስጋዊ ደግሞ ጊዜያችን አውቀን ተምረን የተማርንበትን እንዴት መጠቀም አለብን የሚለው በጊዜያችን ብቻ እንዴት መገልገል አለብን የሚለውን ሰፊ ክፍል የያዘ ነው ይሄም ማለት ነው። አሁን ለምሳሌ ጊዜያችን ደግሞ በመጥፎ እንዳናሳልፍ ማድረግ። በምሳሌ 7 ትካት ያን ግንብ ገነቡ፣ ጊዜያቸው መጥፎ ነው ማለት ወደ ክርስቶስ ከእግዚአብሔር ጋር ለመዋጋት ነው ሲገነቡ የነበሩት ማለት ያ ውሃ ወረደ አጠፋቸው ማለት እንትናስ ጊዜውን ተጠቅመው ደግሞ ነው ደግሞ ምን አደረገ? መርከቡን ሰራ። በዚያ በጊዜው ተጠቅሞ ከዚያ ከማዕበሉ ከዚያ ከዝናቡ ዳነ ማለት ነው። እና ጊዜያችን ተጠቅመን የምንድንበትን ስራ እንድንሰራ ያስረዳል ማለት ነው። እና ምን ይላል? ጌታ ሆይ አሁን ባሪያህን አሰናብት ይላል። አሁን ባሪያን አሰናብት ሁሉን አይተዋልና ይላል። ይሄ ማን ነው? ስምዖን የተናገረው ነው። እና ምንድነው እንግዲህ አሁን እኛ ጊዜያችን ተጠቅመን ወደ ፍጻሜያችን ለመድረስ እንደዚህ አይነት ህይወት አለ ነው የሚለውን የሚያስረዳ ነውና፣ አምስተኛ በጥበብ የመመላለስ ህይወት፣ በጥበብ የመመላለስ ህይወትንም ያካተተ ነው። ይሄ ደግሞ ጥበብ እንግዲህ በቤተ ክርስቲያናችን እንደሚታወቅ በጣም ሰፊ ትምህርት ያለው ነው። በቅዳሴያችን ማለት ነው አይቴ ብሔራ ለጥበብ የጥበብ መገኛ ወዴት ነው ይላሉ አባቶቻችን ማለት ነው። እና ይሄ ስለ ጥበብ የተነሳው ሰፊ ሀሳብ ነው ያለው። እንደውም በመጽሐፉ ውስጥ ረጅም ክፍል የያዘው ይሄ ስለ ጥበብ የተነሳ ነገር ነው። እና ሰማያዊ ጥበብ፣ ምድራዊ ጥበብ፣ እንዴት ሰማያዊ ጥበብን ከምድራዊ ጥበብ ጋር እንዴት መያዝ ማስኬድ እንዳለብን የሚያትት ክፍል ነው ይሄ ማለት ነው። ለምሳሌ 2 አይነት ጥበብ አለ እንግዲህ ምድራዊ ጥበብና ሰማያዊ ጥበብ ማለት ነው። ምድራዊ ጥበብ እግዚአብሔር የሌለበት ጥበብ ነው ማለት ነው። ሰማያዊ ጥበብ ደግሞ እግዚአብሔር ያለበት ነው። ምድራዊ ጥበብ ከዓለም ከስጋ ከዲያብሎስ የሚመጡ ብዙ ፍላጎቶች ያሉበት ነው ማለት ነው። በምድራዊ ጥበብ ብቻ የሚጓዝ ሰው ከስጋው ፈተና ይመጣበታል፣ ከዓለም ፈተና ይመጣበታል፣ ከዲያብሎስ ፈተና ይመጣበታል። ያን መወጣት አይችልም ማለት ነው። ሰማያዊ ጥበብ ግን ከእግዚአብሔር የምትሰጥ የዋህነትን፣ ቸርነትን፣ ፍቅርን የያዘች እንደሆነ ያስረዳል ማንና ሰማያዊ ጥበብን በተለይ መያዝ እንዳለብን፣ ይሄም ደግሞ ንጹህ እውነተኛ ከእግዚአብሔር የሚሰጥ መሆኑን፣ ሰማያዊ ጥበብ የዋህነት፣ ርህራሄ የተሞላበት የማያዳላ መልካም አገልግሎትን የያዘ መሆኑን በአጠቃላይ ይዞ ያለ ነው። ሌላው ይሄ በጣም ማራኪ ነው ብዬ ካሰብኳቸው ውስጥ ከዚህ መጽሐፍ ውስጥ ለብ ያለ ህይወት የሚል ነው። እሱ በጣም ማለት ነው ልብን የሚገዛ ነው ማለት። ለብ ያለ ህይወት እንግዲህ ለኛ በጣም ክፉ እንደሆነ የሚያስረዳ ነው ይሄ ማለት ነው። በእግዚአብሔር የተጠላ ህይወት ነው ይላል እንደውም ጸሐፊው ማለት ነው። እና ይሄ እንግዲህ በአፍ ውስጥ ያለ ነገር ነው ለብ ያለ ነገር ማለት ነው። ከአፍ ውስጥ ወይ ሊተፋ ወይ ሊዋጥ ማለት ነው። ወደ እግዚአብሔር ሊቀርብ ወይ ደግሞ ልተፋክ ነው ብለዋል መጽሐፉም ራሱ ማለት ነው። ምን ይላል እንደውም ላንበበላቸውን እንግዲህ ማለት ነው እንዲህ ይላል። በራድ ወይም ትኩስ እንዳይደለ ስራህን አውቀዋለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። ወይ ትተፋለህ ወይ እንትን ትላለህ ማለት ነው። እና እንዲሁ ለብ ስላልክ በራድም ወይም ትኩስም ስላልሆንክ ከአፌ ልተፋ ነው ይላል። ይሄ በአፍ ያለ ነገር ነው ማለት ነው። እና
ይሄ ለእኛ በጣም አስተማሪ ክፍል ነው እና እንደውም ሐዋርያ ቅዱስ ጳውሎስ ምን ይላል? ሁለተኛ ጢሞቴዎስ 3:5 ላይ የአምልኮት መልክ አላቸው ኃይሉን ግን አያውቁም ማለት ዝም ብሎ ለብ ያሉ ወይ መንፈሳዊ ክሌ ባህሪ ያላቸው ሰዎችን አይነት ባህሪ ያለው ነው ማለት። ክሌ ባህሪ ማለት ከስጋዊ ስጋዊ አይደለንም፣ ከመንፈሳዊ መንፈሳዊ አይደለንም፣ ለብ ያልን ማለት ነው። ይህንን እንደው ቀሲስ ይቅርታና ይህንን እርስዎ እያነሱት ያሉት ምናልባት ሁላችንም ስለሚነካን ነው እና በመንፈሳዊ አገልግሎት ውስጥ ለብ ያልን የምንባል ጠቃሾች ነን። ምክንያቱም እኔ ሰንበት ተማሪ ነኝ፣ እኔ ሰባኪ ነኝ፣ እኔ ሀገረ ስብከት መሪ ነኝ፣ እኔ አስተዳዳሪ ነኝ ይላል። ስሙ አለው። ለብ ያለ ስለመሆኑ የፈሪሳውያንን ሕይወት እያነሳ የሚጠቅስ እንጂ በሕይወት የሚመላለስ ያለ መሆኑ በክርስትና ሕይወት ውስጥ ሁሉ እንደ ራሱ ሐሳብ እንጂ እንደ ክርስቶስ ማለት የጸናውን አስቡ በዓለም ውስጥ የሚሆነውን ነገር ቅዱስ ጳውሎስ የሚናገረው በነፍሳችሁ ዝላችሁ እንዳትወድቁ የጸናውን ክርስቶስን አስቡ የሚለውን ትምህርት ያልተከተለና በሚጠፉት ነገሮች ለራሱ ምክንያት እያሳየ ክርስቲያን ነው፣ ወደ ቤተ ክርስቲያን ይሄዳል፣ አስቀዳሽ ነው፣ ወደ ቤቱ ይሄዳል። ነገር ግን ሕይወት የሚባል ነገር የሌለበት ወደ ክርስቶስ ማደግ የማይታይ ስሙ ብቻ ያለው ወይ ጸንቶ ያልኖረ ወይ ደግሞ ወጥቶ ያለየለት ሕይወት ያለን ዝም ብለን የምንቀመጥ በመንቀፍ ውስጥ ያለ የኛን ሕይወት በስፋት የሚኮረኩርና በተለይም ደግሞ ከክርስቶስ መተፋትን ሲመጣ መዳን የሌለበትን የመጨረሻ ፍርድ የምናገኝበት ነው። እንደ ቀላል የምናየው ሁልጊዜ መክሰስ፣ ሁልጊዜ ቤተክርስቲያን ውስጥ ስለሆነው ነገር መወሰን፣ ደግሞ መቀለድ፣ እንደ ራሳችን መዝነን መንፈስ ቅዱስን ሁሉ የሚሰጠውን ጸጋ ማቃለል፣ ከጸጋው መጉደል፣ ከጥበቡ መራቅን በዚህ ሕይወት ውስጥ በጣም በስፋት ስለሚገልጸው መጽሐፉ እንግዲህ በጣም የእያንዳንዳችን እኔ ሳነባው ለካስ አንዳንዴ ብዙ ጊዜ በስብከት ስንሰማው እናንተ መምህራን ስታስተምሩ ስንሰማው ታሪክ ይመስላል ወይም ደግሞ ገጸ ባህሪ ይመስላል። የኔ ሕይወት ነው። ዝም ብሎ በድምጽ ወይም ደግሞ በቁጥር በቤተ ክርስቲያን ውስጥ መብዛት ለክርስቶስ ምኑም አይደለም። ክርስቲያን ሆኖ መሰራት፣ በሕይወት መገለጥ። ቅድም እርሶ ሲያብራሩት ነበረ፣ ወደ እኔ ኑ አለ። ይሄ ትእዛዛዊ ቃል ነው። በትእዛዝ ወደ እሱ ሄደናል ወይ? ከእሱ ይልቅ ወደ ማን ነው እየሄድን ያለነው? ወደ ገዛ ወገኖቻችን ተከፋፍለን የምንሰራው ቤተ ክርስቲያን መከራ ውስጥ ስትገባ ክርስትና ስም ብቻ እንዲሆን ክርስቲያን የተባለች እኮ ከክርስቶስ አንጻር ምንም ነቅ የማይገኝባት በመንፈስ ቅዱስ ያለች የጸናች ናት። ነገር ግን ክርስቲያን ተብሎ ደግሞ ሰዎች የሚባለው የፊዚካል የሚባለው ቅድም የነ ቅድስት ቴዎድራን ያነሳነው ታሪክ ልክ እንደዛ ሆነን እንድንገኝ ነበር አፈጣጠራችን፣ አሰራራችን። ምክንያቱም በዚህ ምድር ላይ በሚጠፉት ሳይሆን አብልጦ ደግሞ ለወዳጆቹ ወዳዘጋጀው መንግስቱ እንገባ ዘንድ ደግሞ ክርስቲያን ሆነን መገኘት አለበት። መልእክቶች የሚልካቸው አሉ፣ ሊጠፉ ያሉ እና የሚጠቅሱ ቃሉን የሚጠቅሱ በነገራችን ላይ ለመምከር እንኳን የማይመቹ ሲመክሯቸው ወንጌሉን ይጠቅሳሉ። እነሱ ግን የሉ። እኔ ግን የለሁም። የሆነ ሰው ከጥፋት ተመለስ ሲለኝ እኔ ጥቅስን እጠቅሳለሁ፣ የሆነ ቦታዎች ጥቅስ ነቅሰ በዛ ውስጥ ግን የለሁበትም። እና ይሄ በጣም ወሳኝ ስለሆነ እርሶም እንዳብራሩት ነው። በጣም ማራኪ ብዙ በርካታ ነገሮች አሉ። ማመስገን፣ መጠንቀቅ፣ በጣም በርካታ ሀሳቦች ስላሉ ምናልባት ሰዓታችን እዚህ ላይም ቦታ ጊዜ የወሰድንበት ከዚህ አንጻር ነው። ማለት አሁን ይሄ መጽሐፉ ሰፊ ሀሳብ እንደዚህ በአንድ ሰዓትና በ30 ደቂቃ የሚያልቅ መጽሐፍ አይደለም። እኛ ግን ምንድነው ለአንባቢ እንደው እንዴት ሕይወት እንደሚገኝበት ለማሳየት ስለሆነ በዚህ ክፍል በተለይ አገልጋዮች ለብ ያለ ሕይወት አሁን እንግዲህ ወቅቱን የጠበቀ ነው እንደውም ማለት ነው እና አብዛኛው አገልጋዮች እንግዲህ ከሊቅ እስከ ደቂቅ ማለት ነው ለብ ያለ ሕይወት ውስጥ ያለንበት ጊዜ ነው። ስለዚህ ራሳችንን ማየት ያለብን ነው እንዳንተፋም ማለት ነው። ወይ ደግሞ ክርስቶስን ሆነን እንድንኖር የእሱን ፈለግ መከተል እንዳለብን የሚያሳይ ነው። እንግዲህ በዚህ መጽሐፍ ውስጥ በጣም ደግሞ የትሕትና ሕይወት ብሎ ደግሞ አንድ ርዕስ አለ እና በዚህ በትሕትና ሕይወት ውስጥ ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ ይላል። የሁሉም አርያችን የሁሉም የምንከተለው የትሕትና ባለቤት ክርስቶስ መሆኑ ማለት ከኔ ተማሩ ነው ያለው ማለት ነው። እና ይሄን እንግዲህ ከክርስቶስ እንድንማር ሌላ ደግሞ የምስጋና ሕይወት የሚል ክፍልም አለው ርዕስ ማለት ነው። የምስጋና ሕይወት ደግሞ በተደረገልንም ባልተደረገልንም እግዚአብሔርን ያደረጉልንን ሰዎች ማመስገን እንዳለብን፣ ስናመሰግን ግን በምን አይነት ምስጋና ነው የምናመሰግነው ማለት ነው። አንዳንድ ሰዎች ራሳቸው እንዲመሰገኑ የሚፈልጉ አሉ። አንዳንድ ሰዎች ደግሞ ሰውን ብቻ ለማመስገን፣ አንዳንድ ሰዎች እግዚአብሔርን የሚያመሰግኑ አሉ። እና የቱን መያዝ አለብን ብሎ ጥያቄ እንደውም ይጠይቃል ማለት ነው። እና
በሁሉም አመስግኑ ነው ዞሮ ዞሮ በአጠቃላይ። አሁን ሰዎች ግን ሁለት አይነት ነው ያላቸው ይላሉ መምህራን ማለት ነው። ምንድነው አብዛኛው የእግዚአብሔርን ራሱ እንትን የሚያውቁት ማለት ቸርነቱን ምሕረቱን ብቻ ነው ማሰብ የሚፈልጉት እንጂ ፈራጅነቱን ገዳይነቱን ሁሉን አድራጊነቱን ማሰብ አይፈልጉም ይላሉ። እና በሁሉም ግን አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 ሐዋርያ ቅዱስ ጳውሎስ እንዳለ በሁሉም ማመስገን እንዳለብን ያስረዳል። ስምንተኛው የምስጋና ደረጃዎችን ደግሞ እንዲሁ ይደረደራል ማለት ነው። ዝቅተኛና ከፍተኛ ደረጃዎች እንዳሉት እንግዲህ ዝቅተኛ የሚባለው ለዓለማዊ ስኬቶቻችን የምንሰጣቸው ማለት ነው። እነዚህ አሁን ማለት ምስጋና ጥሩ ነው መኖሩ ማለት ግን ዝቅተኛ መሆን እንዳለበት ነው። ምክንያቱም ዓለማዊ ነገር ዘላለማዊ ስላልሆኑ ከፍተኛ ቦታ ልንሰጥባቸው የሚገባ ምስጋናዎች ደግሞ አሉ። እነዚህ ቀላል ነው ብለን የምናያቸው እኛ የምናያቸው ማናያቸውን ነገሮች እግዚአብሔርን ማመስገን ክርስቲያን ስላደረገኝ እግዚአብሔርን አመሰግናለሁ። እኔ ሳላይ ደግሞ ከብዙ መከራ ከብዙ ሞት ከብዙ እንትን የሚያድነኝ አለ እግዚአብሔር ማለት ነው። አሁን ሰው የተደረገለትን ነገር ነው የሚያውቀው እንጂ ያልተደረገለትን አያውቅም። ስለዚህ እጅግ ከፍተኛ ምስጋና ልንሰጥ የሚገባው ያልተደረገልንን ስላደረገልን እግዚአብሔር መስጠት እንዳለብን ያስረዳል ማለት ነው። እንደ በወፍ በረር ለመጨረስ ነው ማለት ነው። እና ለምስጋና የምናያሳይበት መንገዶች አሉ። እሺ በዚህ ክፍል ላይ እንግዲህ ከምስጋና ጋር የተዛመዱ ያው ጥሩ ሀሳብ ስለሆኑ ነው የምናነሳው ማለት ነው። የተዛመዱ በጽድቅ ስራዎች ማለት ልንገልጻቸው የሚገባ እምነት፣ ትዕግስት፣ እርጋታ፣ ለእግዚአብሔር ፍቃድ መገዛት፣ እግዚአብሔርን ዓላማ ማድረግ እነዚህ ማካተት ያለብን ነው። እንደገና ደግሞ ለምስጋና የማያነሳሱ ምክንያቶች ብሎ የጠቀሰ አለ መምህሩ ማለት ነው። ለኛ ማለት ነው በመልካም የሆኑ ነገሮችን አለማወቅ ለኛ መልካም ናቸው ብለን ስለማናቅ አናመሰግንም ብዙ ጊዜ ማለት መልካም ነገሮችን ስለማናቅ ማለት ነው። የወደፊት ዓላማችንን መዳረሻችን ስለማናቅ አናመሰግንም ብዙ ጊዜ ማለት ነው። እንዲሁም ደግሞ በትዕቢት ደስታን ከማጣት የተነሳ ማጉረምረም እነዚህ ሁሉ እንዳናመሰግን የሚያደርጉን ነገሮች እንደሆኑ እግዚአብሔርን የምናመሰግንበት መንገድ ደግሞ ይዘረዝራል። ምክንያቱም እግዚአብሔር ስለፈጠረን እናመሰግነዋለን። እግዚአብሔርን የምናመሰግን ለምንድን ነው የሚለውን ያነሳን። እግዚአብሔርን ለምን እናመሰግነዋለን? አንደኛ በአምሳሉ ስለፈጠረን ከሁሉም በላይ ይሄ ነው ትልቁ እኔን የሚገዛኝ ማለት ነው። እኛ በእግዚአብሔር አምሳል ስለተፈጠረን እግዚአብሔር ማመስገን አለብን። የምንመስለው ማንን ነው? እግዚአብሔርን ነው የምንመስለው ማለት ነው። ሁለተኛ በተፈጥሮ እኛ እንዲያድርጎ ስለፈጠረን ፍጥረታቱን ሁሉ እንዲያድርጎ ስላከናወነ ማመስገን አለብን። ስለ ክርስትናችን እኛ ሰው ነን፣ ሰው ሁሉ ክርስቲያን አይደለም። ከሰው ደግሞ መርጦን እኛን ክርስቲያን ስላደረገ ስለዚህ ከሰውነት ክርስትና ይበልጣል ማለት ነው። በዚህ ማመስገን አለብን። እንደ ኃጢአታችን ደግሞ ስለማይከፍለን በቸርነቱ ማለት ነው። እኛ የፈለገ ጽድቅ ብንሰራ 40 ዘመን የዘጋን ሰው እንደ ጽድቄ ነው እንደ አንተ ተጋድሎ ልስጥ ቢል ማለት ነው ምን አለ ይባላል እንደ ተጋድሎ ይስጠኝ ሲል ተጋድሎ እንግዲህ ከጽድቁ አንፃር ምንም የለውም ማለት ነው። እና እንደገና 40 ዘመን ከተጋደለ በኋላ ነው እንደ ጽድቅ እንደ ቸርነት ስጠኝ ያለው ማለት ነው። ስለዚህ እንደ ቸርነቱ ስለሚሰጠን ማመስገን አለብን ማለት ነው። በአጠቃላይ ስለሚያደርግልን ሁሉ ማመስገን እንዳለብን ያነሳል። ሌላ 9ኛው እንግዲህ እየጨረስን ነው የመታዘዝ ህይወት። ይሄ ደግሞ ዋና ፖይንት መያዝ ያለበት ነው። አሁን ይሄ ሁሉ መጽሐፍ ብንዳስስ ካልታዘዘን ዋጋ የለንም ለእግዚአብሔር መታዘዝ ማለት ነው። እና ስለዚህ በከፍተኛ ደረጃ ደግሞ ይሄ ማለት ነው ከአጠቃላይ ከአገልግሎቶች ሁሉ ይላል መንፈሳዊ ብቃት ከሚሰጥ ሁሉ መታዘዙን ይላል። አብርሃምን ያነሳል። አብርሃም ታዞ ልጁ ይስሐቅን ለመስዋዕትነት እንዴት እንዳቀረበ ልጁ ይስሐቅ ደግሞ ታዞ ለመስዋዕትነት እንዴት እንደቀረበ በመታዘዝ ያለውን ክብርና ባለመታዘዝ ደግሞ የሚመጣውን ሞት ለምሳሌ አዳምና ሔዋን ይሄን አትብሉ ተባሉ ያን በሉ ሞቱ ማለት ነው። እንዲህ አይነት ነገር እነ ኢዮብን ታዘው እግዚአብሔርን አምነው ማለት ነው ምንም መከራ ቢደርስባቸው በዚያ ጸንተው እንዴት እንደቆዩ የሚያስረዳ ክፍል ነው ዞሮ ማለት ነው። እና ስለዚህ አለመታዘዝም መታዘዝም በእግዚአብሔር ዘንድ ያው ቸርነቱን ምሕረቱን የምናይበት መታዘዝ እንደሆነ የሚያሳይ ነው። አሁን በእኛ እንኳን በቅዱሳን ታሪካውን ስናነሳ ዮሐንስ አጼርን እናውቃለን። በመታዘዝ ህይወት ያን በአሸዋ ውስጥ ደረቅ እንግዲህ ምንም የሌለውን እንጨት ተክሎ በመታዘዝ ሂድና 12 ሰዓት እየሄደ ያው የአንድ ቀን ጉዞ እየተጓዘ እሱንም ደረቅ እንጨት ያጠጣል። እንግዲህ የመታዘዝ ህይወት ምን ሆነ? ያ ደረቅ እንጨት ለመለመ ይላል። ፍሬን አፈራ። ከፍሬው አንጥቶ ነው ለጳጳሱ የሰጠው ማለት ነው።
ላዘዘው ሰው የሰጠው ማለትና ይሄ የመታዘዝ ፍሬ ነው፣ ይሄ ላንተ ነው የሚገባው ብሎታል ማለትና የመታዘዝ ፍሬ ሰፊ ስለሆነ እንግዲህ በመታዘዝ ፍሬ እንድናፈራ የሚያስረዳ ነው ማለት ነው። የመታዘዝ አይነቶችንም ያስረዳል። እሱን እንግዲህ አንባቢ አንብቦ ይድረስበት። እኛ እንግዲህ የመጨረሻው የልብ ንጽህና ደግሞ የሚል ርዕስ አለው። ይሄ አጥብቀ ልብህን ጠብቅ የህይወት መውጫ ከእርሱ ነውና ይላል ምሳሌ 4 ከቁጥር 23። ይሄ እንግዲህ የልብ ንጽህና ከሁሉም ልበ ንጹሃን እግዚአብሔርን ያያሉ ስለሚል ማለት ነው። አሁን ይሄ መጽሐፍ እኔ ባየሁት እንትን ማለት ነው መምህሩም የራሱ ያጻጻፍ የጻፈበት የራሱ የሆነ ዘዴ አለው። አንባቢም የራሱ የሆነ ነገር ይወስበት። እኔ ግን የወሰድኩበት ምንድነው ወደ ጽድቅ የሚያደርስ ነው ደረጃው ራሱ ማለት ነው። ቀለል ካለ መጥቶ እንግዲህ ልብ ንጽህና ማለት የሁሉ ነገር መጨረሻ ነው ማለት መታዘዝም ልክ እንደዛው ማለት ነው። እና የልብ ንጽህና አጥብቀ ልብህን ጠብቅ ይላል። ይሄ የህይወት መውጫ ከእርሱ ነውና፣ ስለዚህ ከልብ ክፋት ይወጣል፣ ደግነት ይወጣል፣ ጽድቅ ይወጣል፣ ኩነኔ ይወጣል ማለት ነው። እና ይሄን የሚያስረዳ ከልብ ክፉ ሀሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ እነዚህ ሁሉ ከልብ ይወጣሉ ይላል ማቴዎስ 15 ከቁጥር 19ና ስለዚህ መልካምም ክፉም ከየት ይወጣሉ? ከአንድ ልብ ይወጣሉ ብሎ ይናገራል ሉቃስ 6:45 ላይም ማለት ነው። እና በዚህ ውስጥ እንግዲህ ልብና ቃል ማለት ልባችን የሚናገረውና ቃላችን የሚወጣው ምን አይነት ነው የሚለውንም ያስረዳልና የሰዎች ልብ ማለት ነው በሚናገሩበት ጊዜ ከልባቸው ሞልቶ የተረፈውን እንደሚናገሩም ያስረዳል። ጌታችንም ያስተማረበት ነው። እናንተ የእፉኝት ልጆች ሆይ ክፉዎች ስትሆኑ መልካሙን ለመናገር እንዴት ትችላላችሁ ይላል። ይሄ ሐዋርያ ቅዱስ ጳውሎስ ነው። በልብ ሞልቶ ከተረፈው አፍ ይናገራልና ይላል። አንዳንድ ሰው ምን ይላል? ኧረ እኔ ከልቤ አይደለም የምናገረው ይላል። ክፉ ሰርቶ ምናምን ምን ብሎ ማን ኧረ እኮ እንዲህ ምናምን አይደለም። ግን ምን ይላል መጽሐፍ? ከልብ ተርፎ ነው ሞልቶ ነው ከዚያ ነው የምንናገረው ማለት ነው። እና ያላሰብንበት ውስጣችን የሚሻውን ነው የምንናገረው እና ጥንቃቄ ማድረግ እንዳለብን የሚያሳይ ነው። እና ዲያብሎስ ብዙ ጊዜ የሚፈልገው የኛን ልብ ነው ይላል እና ልባችን ውስጥ ክፋትን ለመዝራት ይጠቀምበታል። እግዚአብሔር የሚፈልገው ልብህን ስጠኝ ነው የሚለው ማለት ነው። ይሄ እንግዲህ ልብ የሁሉ ነገር ምንጭ እንደሆነች የሚያሳይ ክፍል ነው ማለት ነው። እግዚአብሔር ልብን ይመርጣል። ልጄ ሆይ ልብህን ስጠኝ እንደሚል ምሳሌ 23 ከቁጥር 26 ላይ እና በፍጹም ልብህ እግዚአብሔር አምላክን ውደድ የሚል አለ እና ልባችን ወደ እግዚአብሔር ማቅረብ እንዳለብን ሰፊ ሀሳብ የያዘበት ክፍል ነው። በመጨረሻ ለእግዚአብሔር ፍቃድ ፍጹም በመገዛት የመገዛት ህይወትን ያስረዳልና መጽሐፉን ይጨርሳል። እንግዲህ ለእግዚአብሔር ፍቃድ በፍጹም የመገዛት ህይወት ምን ይመስላል የሚለውን የሚያትትበት ወሳኝ ህይወት ነው ብሎ ነው የሚያነሳው እና ራስን መካድ ለእግዚአብሔር ራስን መስጠት ራስን መሸጥ ማለት ብዙ ቅዱሳን እግዚአብሔርን ማን ነው ለእግዚአብሔር ብሎ ራሳቸውን ሸጠዋል፣ ራሳቸውን ሰጥተዋል፣ ሰማዕት ሆነዋል ማለት የጽድቅን መንገድ ተከተሏል፣ የእሱን ፈለግ ተከተሉ ስለሚል ማለት ነው። እና ለዚህ ነው ክርስቶስን መስቀሌን ተሸከሙ እኔን የሚወደኝ ቢኖር መስቀሌን ይሸከም ይላል። እና ስለዚህ እግዚአብሔር በእኛ ላይ መልካሙን እንዲያደርግ መፍቀድ ፍቃድ ሁሉ ፍቃድ ማን እግዚአብሔርን ማለት ነው ሁሉ ያንተ ፍቃድ ይሁን ብሎ መጸለይ እንደሚገባ በአንዳች አትጨነቁ ብሏል ደግሞ እና ይሄ ለእግዚአብሔር ፍቃድ ፈጽሞ የመገዛት ህይወትን የሚያሳይ ነው ማለት በአንዳች አለመጨነቅ ፍቃድን ሁሉ ለማን መስጠት አለብን ይላል? ለእግዚአብሔር መስጠት አለብን ብሎ መጽሐፉን ያጠቃልላል። እንግዲህ በወፍ በረር ይሄን ያክል አንስተናል፣ ግን በውስጡ ጥልቅ ሀሳብ የያዘ ነው። የእውነት ለመናገር በእኔ እንኳን ማለት ነው እንትን የሚገለጽ አይደለም ብዬ ነው። በመምህራን በተለያዩ መምህራን ሊቃውንት ቢገለጽ ሰፊ ሀሳብ ሊይዝ ይችላል። መምህሩ ደግሞ ራሱ ቢያስረዳ ደግሞ ከዚህ የበለጠ አድርጎ ሊያስረዳ ይችላል። እኛ ያየንበት እይታ ግን ይሄን ያክል ነው ያየውበት እይታ ማለት ነው። ለወጣቶች፣ ለህፃናት፣ ለአረጋውያን፣ ለጎልማሶች የሚያስተምር መጽሐፍ ነው። ሁሉን ያማከለ ማንኛውም ሰው አንብቦ ሊረዳው የሚችል መጽሐፍ ነው። በህይወቱ ደግሞ ይጠቀምበታል። እንግዲህ ቀሲስ እዚህ ተገኝተው ያብራሩት መጽሐፍ እንግዲህ ያነሳው ነው እና ደው መጠቅለያችንም ብዙ ሀሳቦች ነው በተለይ ሁለተኛው ክፍል ጠጠር እያለ አምጥቷልና የመጨረሻው እርሶ ያብራሩት የልብ ንጽህና የሚለው ነው እና የበርካቶቻችን ችግርም ይሄ ነው። ቤተክርስቲያንም እየተጎዳችበት ያለው የሚያነሳው ይሄው ጉዳይ ነውና ንጹህ ልብ ካለ መኖር ጋር ተገናኝቶ ልክ ቅድም የተገሰጻቸው የእፉኝት ልጆች መልካም ከውስጣቸው አይወጣምና ስለምን ወደዚህ መጣችሁ? ምክንያቱም እርሱ ያውቃል። አንዳንድ ሰው
በክፋት የማስመሰል ህይወትን እየኖረ ልቡ ግን ጭካኔ ከተሞላ ሊድን እንደማይችል አስረግጦ ይናገራል። ስለዚህ ንጹህ ልብን ፍጠርልኝ ብሎ ቅዱስ ዳዊት የዘመረውን መዝሙር 50ን እያመጣ በስፋት አብራርቶ የተናገረበት ነውና የመታዘዝ ፈቃድ ይሁን እያለ መጨረሻ ላይ መዝጋ ያደረጉትም የቅዱስ ጴጥሮስ ህይወት መጀመሪያ ላይ ይተናገረዋል። እንግዲህ መጽሐፉን በጣም በስፋት ያላቸው ግጥሞችና መልእክቶች አሉ። ጠቅልሎ የሚያስተላልፋቸው መልእክቶቹ እጅግ እምቅ ናቸው። በግጥም የሚናገራቸው አለና መውጫችን ብናረገው ብዬ ቅድምም እርሶ ሲጠቁሙኝ የነበረ አንድ ሐሳብ አለና ንፋስን መከተል የሚለውን አንብቤ ቦጣ ደስ ይለኛል ማለት ነው። መብላት ደግሞ መራብ፣ ማፍረስ ደግሞ መካብ፣ ማግባት ደግሞ ዝሙት፣ ማግኘት ደግሞ ማጣት፣ ማወቅ ደግሞ ስህተት፣ በቃኝ አለ ማለት፣ መፈለግን መከተል ንፋስን ይላል። አሁን ዝም ብሎ ከክርስቶስ ጋር መራቅ ዝም ብሎ ባዶ ምኞት መሆንንና መዝሙር 1 ላይ ያስቀመጠውን ቃል ጠቅልሎ ያመጣና በግጥም በኩል ምክንያቱም እያንዳንዱ መልእክት መውጫቸው ላይ እንደዚህ አይነት ነገር እያስቀመጠ ነው እንግዲህ የሚናገረው። እናንተም ተመልካቾቻችን እንግዲህ ከመጽሐፉ በርካታኛ ያላነሳናቸው ጠቃሚ ሐሳቦች አሉ። እንደምታነቡት ባለሙሉ ተስፋ ነን። እርሶም እዚህ ተገኝተው በዚህ መጽሐፍ ላይ ያሉት በርካታ ነጥቦች አብራርተው በሚገባ መልኩ ስላስረዱን ከልብ ነው ማመሰግነው። እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማል። አሜን። እኔ ማመሰግናለሁ። እግዚአብሔር ይስጥልን። ክቡራን ተመልካቾቻችን በሁለት ክፍል ወደ እናንተ ሲቀርብ የነበረው ከሞት ጋር ቀጠሮና ሌሎችም የተሰኘው መጽሐፍ እንግዲህ እንደተመለከታችሁት በሁለት ክፍል ወደ እናንተ ቀርቧል ማለት ነው። በውስጡ ያካተታቸው መልእክቶች፣ ትምህርቶች፣ የቅዱሳን ሕይወትና ግጥሞች እንደዚሁም ደግሞ የቤተ ክርስቲያን ታላላቅ አባቶቻችን ከሕይወታቸው የተቀዳ አባባሎች እየተነተንን ወደ እናንተ በቻልነው መልኩ አቅርበናል። እናንተ ደግሞ ስታነቡት እግዚአብሔር እንደፈቀደላችሁ ብዙ የምታተርፉበት ነው። ይሄ ብቻ አይደለም። በውስጡ በርካታ መልእክቶችና ሐሳቦች እኛ ያላቀረብናቸው ታሪኮች አሉ። አንበባችሁ እንድትጠቀሙት መልእክታችን ነው። የዛሬውን በዚህ ፈጽመናል። ሳምንት በሌላ እንገናኛለን። ቸር ሰንብቱ።